አረብ ሀገር ስትሄድ እኮ ነው ሌላ ጸባይ ፈጠረችው በፊትማ እኮ እንዴት እንዳሳደግኳት እንዴት እንደተንከባከብኳት ታውቃለች ግን 12 አመት አረብ ሀገር ተቀምጫለሁ አረብ ሀገር ይሄዱ እንኳን 12 አመት 12 ሰዓት የተቀመጡ ልጆች አይምሯቸው ጸባያቸው ሃይማኖታቸው ይቀየራል በዛ ነው እንዴ እኔ መምሰልማ ነበረባት እኔም በሰራውን ስራ አሁን የሷ ታናሽ መጣለች እንደመጣች ወዲያውኑ ጫማውን አውልቃን ሳኔ ገባችሁ እኔን መሰለች ማለት ነው ወዲያውኑ شكواني 12 عامت تقاميتخ عرب هاجر سي 12 ساعات صنيح خال عرب هاجر رؤساني كل نجارين لك بلا شيء لم دون سؤال مالتيو طرح القوالم اللي يكونوا صريفهم سل خلاتنا يوم صريفونا انا مره يا حزينه مالتيو حد عرب هاجر انها بتلي لك نستيون دك توعتيو ولدخا ببيتسوخا بحواتخا قوالنخا بيتشا بتعميو لحزنكا بيتشا فطاري يفردهم كلهم بتعمي يا حزين اسكا مጨረሻ ሰሚዕኩም ትኾን ተስፋ ይገብር እዞም አቦና ለውለው ማለትዩ ብዝዓ ንብረት ለይኾኑ ታቆልዓ ንብረት እና ቅርሺ ተጠሊመ በቦያት ብለላ ዓረብ ሃገር 12 ዓመት ተቀሚጣ እቲ ሓንቲ እውን ሓፍታያ እቲ ሓፍታውን ወገን ምሰባያ ኮይናንያ ብቲ ወለ ብቲ ግን ታቆልዓ ከምት ሓደት እዮም ልዛረው ለለው ማለትዩ እዛ ቆልዓ ምንም ነገር ልገበረኽዎ ነገር ሃምደ የለም ገንዘበይና ገዘአይ አቦይኹም ዝኾነ ሶም ከዓ ጭራሽ ዝነገር ዘይ አይብለይ አይ ገዛኹይባ ንብረት ልባል በአይ ፈልጢ ኢሎም ይህን ያህል ናጓለው ምሽጥር አቦኮ ሁሉ ነገር ይልሽፍን ነይሩ ብጣዕሚ ያሐዚነ ማለት አማርኛ ልትሰምዓ حواتي አው ዩቲዩብ ከይድኽን እስከ መጨረሻ ተኸታተሉ ክልተ ሰዓት ሙሉእ ማለት እዩ عاد عرب هناسي ማለት ብጣዕሚ ተሰሚዕና ነዚ ሓፍትናስ ማራያ ተሰሚዓትኒ حقي أباديو أفتم أباديو حد أملاك الفلطة كنفرد أين خلي جن بتمثاساي عرب هاجر دنهنا مزحتنا تطلعوينا بمن خد بولدنا بزوم نأمنهم أحواتنا ولدنا قربتنا إن نكحد مالتي سلازي تأكل لي أعتقد يتسمع تدلي خدا يوتيوب سمعوا دك عبيت ولا أنا لا أتفردان مالتي جن تسمعني أنت يوم يلو 12 عامت سعود عربية تقميطة عرب هاجر 12 عامت تقميطة يخون دام عرب هاجر شكواني 12 عامت التقمطة سي 12 ساعات التقمطة له اندال لراساتشو ሁሉም ነገር ነው የሚቀያየረው ነው ያሉ አባቷ ማለት ነው ስለዚህ እኔ ለራሴ በጣም ግራ ገባኝ ማርያምን ጥራህ ልጓለም ነው ይሆን ጸሪፍም ሲ ሁላትና ሲ عرب هاجر ለገሲ ርዕሰተን ቦልሾዩ ማለትም ነው አረብ ሀገር ስትሄድ እኮ ነው ሌላ ጸባይ ፈጠረችው በፊትማ እኮ እንዴት እንዳሳደግኳት እንዴት እንደተንከባከብኳት ታውቃለች ግን 12 አመት አረብ ሀገር ተቀምጫለሁ አረብ ሀገር ይሄዱ እንኳን 12 አመት 12 ሰዓት የተቀመጡ ልጆች አይምሯቸው ጸባያቸው ሃይማኖታቸው ይቀየራል በዛ ነው እንዴ እኔ መምሰልማ ነበረባት እኔም በሰራውን ስራ አሁን የሷ ታናሽ መጣለች እንደመጣች ወዲያውኑ ጫማውን አውልቃን ሳኔ ገባችሁ እኔን መሰለች ማለት ነው ወዲያውኑ ሳኔ ገባች በባዶ እግር ጥሬ ቂጣ ቆርጥማ ነፍሳ ገብታ ስጋው ደግሞ ተቀበለች ይሄንን መምሰለው እሷ ግን እኔን አልመሰለችም በግብር በመልክ መስሎኝ ነው ቀደም አባቱን ይመስላል ልጅ አባቱን ይመስላል ያልኩት ይሄ ነው እና ሌላ ጥያቄው በግብር ማስተካከያም ነበረው ነው ራሴ በግብር በመልክ ማለት አይደለም ማለት ነው አባቱንም ብቻ ላይ መስል ይችላል በመልክ በቃ አባቱንም ይመስላል እናትና አባቱንም ላይሆን ይችላል ፍጹም ሁለቱንም ላይ መስል ይችላል ግን እንዲያውም 5-6 ሊት ኪሎ ሁሉ አያት ቅድመ አያት ሊመስል ይችላል ላይ መስልም ይችላል እሱ አይደለም ክርክራችንኛም የመልክ አይደለም የግብር ነው ስለዚህ ጥያቄውን ትንሽ ሸውረራ ያርጉት ማለት ነው የመጀመሪያ የወጣውት ካፎ የወጣውት ነው ወላጆቹን ይመስላል ባሉት ነው እኔም አሁን መጻ ነው ለማለስ በሌላ ጥያቄ እሺ አሁን የነገሩን በሙሉ በርግጥ ከዚህ አባቴ ገንዘብ ቀማኝ ቤት ቀማኝ ወደሚለው በቀጥታ አልገባንም አልተቀበልኩም ተቀብያለሁ ይሄኛው ነው ይሄን አውቃለሁ ይሄን አምናለሁ ወደሚለው አልገባንም ግን የነገሩን ዝርዝር ስለ ልጅ ጸባይ ነው እኔ አንድ መልስ ልስጥ ስለ ልጅ ጸባይ ነው አንድ መልስ ልስጥበት አይደለም ያንን መልስ ልስጥበት ቀድሞውንም ማርቴ ቆይ ትመጣለህ ወዳጅ ማርቴ ፕሮግራሙን መመራው ነው ትክክል ስለዚህ እድል ሰሰጥ ጉዳዩን ሰምተን ስንጨርስ ምናልባት ምትዩ ካለ እሳቸው ከፈቀደ